እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 2026 ነበር። በዚች ሌሊት አሜሪካ እና እስራኤል መጠነ ሰፊ የአየር ጥቃት በማድረስ የኢራን መሪዎችን በመግደል ጦርነቱን ድል በሚመስል ሁኔታ ጀምረውት ነበር። መሪው ሲወገድ ከታች ያለው ስርዓት ይፈራርሳል በሚል በርካታ የኢራን ዋና ዋና መሪዎችን በአንድ ሌሊት መግደል ችለውም ነበር። የሆነው ግን ያሰቡት አይመስልም። ከባድ የሚባል ወታደራዊ የኢራን አጸፋ ምላሽና መሪዎቹ መተውም የማይነወጥ መንግስታዊ ስርዓትን ኢራኖች አሳዩ። ኢራን ከአሜሪካና እስራኤል ከ30 ሺህ ያላነሱ ቦምቦችና ሚሳኤሎች ተርከፍክፈውባታል። ይህ ሆኖባትም ኢራን ዋይ ፍንክች ብላለች። ጠላቶቼ ወደምትላቸው እስራኤልና አሜሪካ እና የጠላት ተባባሪዎች ወደምትላቸው የአረብ ሀገራት ሚሳኤልና የድሮን ዝናብ በማዝነብ እስካሁን ቀጥላለች። እስራኤልና አሜሪካ ከኢራን ጋር የገቡበት ከባድ ጦርነት ዓለም ታውቃለች። አጠቃላይ መካከለኛው ምስራቅ ቀጥተኛ የጦርነቱ ሰለባ ሆኖ ሙሉ ዓለማችን ደግሞ ጦርነቱን ተከትሎ በተፈጠረው የነዳጅ መተላለፊያ መንገዶች መዘጋት ምክንያት የዓለም ሕዝብና መንግስታት ተጨንቀዋል። ነዳጅ ጉድ አፍልቷል። ጦርነቱ በዚህ የሚቀጥል ከሆነ የሸቀጣሸቀጦች ጉዞም መስተጓጎሉ የማይቀር ነውና ዓለም ጉዷን የአሸናፊ ወይም አዳኝና የተሸናፊ ወይም ታዳኝ መስተጋብር ከአራዊት ዓለም ባለፈ በሰው ልጅ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መዋቅሮች ውስጥ ሲተገበር ማየት የተለመደ ነው። በታሪክ ሂደት ውስጥ ሀያላን ሀገራት ወይም ግለሰቦች አዳኝ ወይም አሸናፊ በመሆን ደካማዎችን ማለትም ታዳኝ ወይም ተሸናፊዎችን ሲጫኑና ሀብትና ጥቅምን በበላይነት ሲቀራመቱ ታይቷል። ይህ የህልውና ፍትጊያ ሰርቫይቫል ኦፍ ዘ ፊተስት በመባል ይታወቃል። ይሁን እንጂ የሰው ልጅ ስልጣኔ ይህንን ጥሬ የተፈጥሮ ሀቅ በፍትህ፣ በህግና በሰብአዊ መብቶች ድንጋጌ ለመግራት ቢሞክርም አሁንም ድረስ የኃይል ሚዛኑ በአሸናፊና ተሸናፊ መርህ ላይ ተመስርቶ አለ። ጦርነቶች አውዳሚ ናቸው። በጦርነት ሀገራት ይጠፋሉ፣ ይፈጠራሉ። ጦርነቶች በርካታ ሀገራት የተሰሩበት ነው። ጦርነቶች የዓለም ቅርጽ የሰሩበት ነው ወይም የቀየሩበት ታሪክ ነው። ለምሳሌ አሁን ያለው የዓለም ስርዓት የሁለተኛው የዓለም ጦርነት ውጤት ነው ማለት ይቻላል። ለአሁኑ እስራኤል መመስረትም ቢሆን የሁለተኛው የዓለም ጦርነት ዋነኛ የታሪክ መታጠፊያ ነበር። በታሪክ እንደተሰነደው በሁለተኛው የዓለም ጦርነት አይሁዶች በናዚ ኃይሎች የከፋ ከባድ ጭፍጨፋ ደርሶባቸው ነበር። ይህ ጭፍጨፋቸውም ቀደም ብሎ የነበረውን የራሳቸውን ሀገር የመመስረት ውጥን የበለጠ እንዲያጠናክሩና የአሁኗን እስራኤል ለመመስረት ጭፍጨፋውን እንደ መሰረታዊ ምክንያትነት አድርገውት ነበር። የሁለተኛው የዓለም ጦርነት እንዳጠቃላይ በአሜሪካና ሶቪየት ህብረት የበላይነት ወይም አሸናፊነት ነው የተጠናቀቀው። በዛ ወቅት የአሜሪካኖች ያገኙትን የበላይነት ተጠቅመው አሁን ያለውን የዓለም ስርዓት መምራት እንዲችሉ አድርገው የዓለም ስርዓትን መቅረጽ ችለዋል። የዓለም ባንክ፣ የዓለም የገንዘብ ድርጅት፣ የተባበሩት መንግስታት ድርጅት እና ሌሎችም ዓለም አቀፍ ተቋማት በአሜሪካ መሩ የዓለም ስርዓት የተሰሩ መሆናቸውን ልብ እንበል። ከሁለተኛው የዓለም ጦርነት ማብቃት በኋላ የተፈጠረችው እስራኤልን ላለፉት 70 ምናምን ዓመታት ጦርነቶች ደጋግመው አግኝተዋታል። እስራኤል አብዛኞቹን ጦርነቶች በድል እየተወጣች በጥንካሬና በሀያልነት እስካሁን ቆይታለች። ለእስራኤል ሀያልነት ምንም እንኳን የሀያሉ ድጋፍ ባይለያትም ዋነኛ የጥንካሬዋ ምንጭ ግን ዜጎቿ ናቸው። እስራኤላውያን በጥንት ታሪክ አጋጣሚ በጦርነት ተሸንፈው በዓለም ዙሪያ እንዲበተኑ ሆኖ ነበር። ጠንካራዎቹ አይሁዶች በዓለም ዙሪያ በተበተኑበት ማንነታቸውንና በተለይም ቋንቋና እምነታቸውን ሳይቀይሩ በታታሪ ሰራተኝነትና ተጽዕኖ ፈጣሪነት የሚኖሩ ናቸው። በተለያዩ ዘርፎች ይህ ተጽዕኖ ፈጣሪነታቸው ምቀኛ፣
አላሳጣቸውም። ባሉበት አካባቢ ሁሉ የአካባቢው ሰዎች በጥላቻ ይመለከቷቸው፣ አለፍ ሲልም ጥቃት ያደርሱባቸዋል። ይህ በዓለም ዙሪያ የተበተኑ የአይሁድ እስራኤላውያን ጥቃትና መገፋት የራሳቸውን ሀገር ለመመስረት እንዲያስቡና ወደ ተግባር እንዲገቡም አድርጓቸዋል። እንደ አውሮፓውያን አቆጣጠር ከ1900 በፊት አሁን እስራኤል ተብሎ የሚጠራው አካባቢ የፍልስጤማውያን መኖሪያ ሲሆን ለ400 ዓመታት ቀደማ የአረብ ሀገራትን ጨምሮ በወቅቱ ኃያላን በኦቶማን ቱርክ በቅኝ የሚገዛ ስፍራ ነበር። በ20ኛው ክፍለ ዘመን መጀመሪያ የወቅቱ ኃያል መንግስት እንግሊዞች የአረብ ሀገራትን በማስተባበር ኦቶማን ቱርክን በመዋጋት በአረቦች ከፍተኛ ድጋፍ የኦቶማን ቱርክን አገዛዝ አስወገዱ። እዚህም የፍልስጤም ምድር የእንግሊዝ ቅኝ ግዛት ሆነች ማለት ነው። የፍልስጤምን ምድር የጽዮናውያን እስራኤል ሀገር ለማድረግ ሀሳቡ የተጠነሰሰው ዊሊያም ሄክለር በተባለ የአንግሊካን ቄስ ሲሆን የመጽሐፍ ቅዱስ የትንቢት መጽሐፍ አይሁድ ወደ ተቀደሰ ምድራቸው እንዲመለሱ ይተነበያል የሚል እምነት በነበረው ሰው ነው። የኦስትሪያ ተወላጅ የሆነው ቴዎዶር ሄርዝል የሚባል ሰው በስዊዘርላንድ ባዝል ከተማ እንደ አውሮፓውያን አቆጣጠር በ1896 የአንግሊካን ቄስ ከነበረው ዊሊያም ሄክለር ጋር በመገናኘት የጽዮናውያን እንቅስቃሴን በይፋ መሰረቱ። የጽዮናውያን ጽንሰ ሀሳብ የተጀመረው ወደ ጽዮን እንመለስ እና ስለ ጽዮን ዝም አልልም ከሚለው አስተሳሰብ ነው። ለዚህም ከመጽሐፍ ቅዱስ መዝሙረ ዳዊትና ነቢዩ ኢሳያስን ለጽዮን ወይም ለኢየሩሳሌም የተዘመረውን መዝሙር እና የተነገረውን ትንቢታዊ ቃል አብነት በማድረግ ተንቀሳቅሰዋል። እነዚህ ጥቅሶች መዝሙር 137 ከ5 እስከ 7 እና ኢሳያስ 62:21 ላይ ይገኛሉ። ይህ የራስን ሀገር የመመስረት የጽዮናውያን እንቅስቃሴ የፖለቲካ ግብን ከፍጻሜ ለማድረስ የመጀመሪያው የጽዮናውያን ኮንፈረንስ በስዊዘርላንድ ተደረገ። በአውሮፓውያን አቆጣጠር ከ1896 ጀምሮ በዋናነት በአውሮፓ የሚገኙትን አይሁዶችን ተበታትነው ከሚኖሩ የራሳቸው ሀገር ማዘጋጀት አለብን በማለት የተወሰኑ ሀገራት ለአይሁድ መኖሪያነት ታጩ። ከዚህ ውስጥ ኡጋንዳ፣ ኢትዮጵያም፣ ሀረር አካባቢ፣ አርጀንቲና እና ፍልስጤም ምድር ከምርጫዎቹ እጩዎች ውስጥ ነበሩ። 20ኛው ክፍለ ዘመን መጀመሪያ ላይ እንግሊዝ የፍልስጤም ምድርን በቅኝ ግዛት መቆጣጠር የቻሉበት ነበር እና 20ኛው ክፍለ ዘመን ላይ የነበሩት የወቅቱ የእንግሊዝ ጠቅላይ ሚኒስትር አርተር ባልፎር ለጽዮናውያን እንቅስቃሴ ፍልስጤምን ሀገር አድርጎ እንደሚሰጣቸው በኖቬምበር 2 1917 እንደ አውሮፓውያን አቆጣጠር ቃል ገባላቸው። ይህም የባልፎር ዲክላሬሽን ወይም የባልፎር ድንጋጌ የሚል ሰነድ ተዘጋጅቶ የፍልስጤም ምድርን የእስራኤል ሀገር ለማድረግ ምቹ ሁኔታን አዘጋጀ። በወቅቱ ከዓለም እጅግ ሀብታም የነበረው የጀርመን አሽክናዚ ይሁዲ የሮዝፊልድ ቤተሰብ ለጽዮናዊነት ግብ የሆነውን ፍልስጤምን የአይሁድ ሀገር የማድረግ ስራን ለተፋጠነ እንዲሆን እጅግ ብዙ ገንዘብ ለእንግሊዝ እንደሰጠ ይነገራል። እንደ አውሮፓውያን አቆጣጠር በ1939 መጀመሪያ እንግሊዝ ቱ ስቴት ሶሉሽን በሚል ሀሳብ ፍልስጤምም የራሱን የቻለ ሀገር እና እስራኤልም ራሱን የቻለ ሌላ ሉዓላዊ ሀገር እንዲሆኑ በማለት የፍልስጤም ምድርን ለሁለት ቦታ ከፈለ። እንደ አውሮፓውያን አቆጣጠር 1939 ሁለተኛው የዓለም ጦርነት የፈነዳበት ነበር። በዚህ የዓለም ጦርነት አይሁዶች ከፍተኛ ግፍ የደረሰባቸው በመሆኑ አሜሪካን ጨምሮ በርካታ ሀገራት አገር መመስረት አለባቸው የሚለው ሀሳብ እንዲደገፍላቸው ሆኖ እስራኤል እንደ አውሮፓውያን አቆጣጠር ሜይ 15 1948 ተመሰረተች። ሁለተኛው የዓለም ጦርነት የአሜሪካ መር የዓለም ስርዓትና ለእስራኤል መመስረት የመጨረሻው ሁነት ነበር። በእርግጥ የእስራኤል ምስረታ ታሪክ አጭርና ቀላል አይደለም። እዚህ ዙሪያ በቀጣይ ዝግጅቶች እንመጣለን። ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቻናሉን ያሳድጉን። የአንድ ደህና ሰው እድሜን እንኳን ያልጨረሰችው የ78 ዓመቷ እስራኤል እና አሜሪካ ወዳጅነት ከእስራኤል ምስረታ ጀምሮ እስካሁን ድረስ እየተጠናከረ የመጣ አጋርነት ነው። አንዳንዶች አሜሪካ ወደዚህ ጦርነት የገባችው በእስራኤል ተጎትታና በዶናልድ ትራምፕ ምክንያት ነው ሲሉ ይደመጣል። እርግጥ ነው አሜሪካና እስራኤል አብረው ይሰራሉ፣ ይደማመጣሉ። በተለይም የእስራኤሉ ጠንካራው የደህንነት መስሪያ ቤት ሞሳድ በአሜሪካ ተደማጭ ነው። እንዲሁም ፕሬዝዳንት ዶናልድ ትራምፕ ለእስራኤል ስስ ልብ እንዳላቸው በተለያዩ መንገዶች ሲገልጹ ይታያል። ነገር ግን አሜሪካ ወደዚህ ጦርነት የገባችው በእስራኤል ጉተታ ነው የሚለው ውሃ የሚቋጥር እውነታ ነው ማለት አደጋች ነው። ለምን? አሜሪካ የቆመችው ወይም የምትመራው በስርዓቷ ወይም በተቋማቶቿ ነው። ፕሬዝዳንቱ እነዚህ ተቋማት የያዙትን የአጭር ጊዜና የረጅም ጊዜ የአሜሪካ ብሔራዊ ጥቅም ማስጠበቅ ፍላጎትና አቅጣጫ እየተወያየ፣ እየፈረመ፣ እየተስማማ አስፈጻሚ እንጂ በድንገት እየተነሳ እከሌ ላይ ጦርነት መክፈት አለብኝ፣ እስራኤል ኢራንን እንውጋት ብላለች፣ በቃ ልንወጋ ነው
ብሎ የሚገባበት ነገር አይደለም። አሜሪካ ከሁለተኛው የዓለም ጦርነት በኋላ እስካሁን ያለውን የዓለም ስርዓት መሪ ናት። ከሁለተኛው የዓለም ጦርነት በፊት የዓለም ስርዓት መሪ አውሮፓውያን በተለይም እንግሊዝና ፈረንሳይ ነበሩ። ከእንግሊዝና አውሮፓ ቀደም ብሎ ስፔን እና ፖርቹጋሎችም ነበሩ። ልዕለ ኃያላን በተለያዩ ወቅቶች የተለያዩ የዓለም ልዕለ ኃያላን ተፈጥረዋል። ወድቀው ተንኮታኩተው በሌላ ልዕለ ኃያል እየተተኩ ዓለም ቀጥላለች። የታላቁ አሌክሳንድሯ ግሪክ፣ ኦቶማን ቱርኮች፣ የካንጊዟ ሞንጎሊያ ወዘተ በየጊዜው የነበሩ የዓለማችን ልዕለ ኃያላን መንግስታት ነበሩ። እነዚህን የጥንትና የቅርብ ልዕለ ኃያላን ታሪክ በቀጣይ በተከታታይ የምናቀርበው ይሆናል። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ታሪክ እንደሚመሰክረው የዓለም ስርዓት መሪነት ላይ መሸነፍ፣ መውደቅና መንኮታኮት አለው ብለናል። ስለዚህ አሁን ያለው የአሜሪካ መር የዓለም ስርዓት ከቅርብ ጊዜ ወዲህ ሌሎች ተገዳዳሪ ኃይሎች እየመጡበት ነው። እነዚህ ተገዳዳሪ ኃይሎች በዋናነት ቻይና፣ ሩሲያ፣ ኢራን እና ሰሜን ኮሪያ እንዲሁም የላቲኖቹ ቬኔዙዌላ እና ኩባ የአሜሪካ መር የዓለም ስርዓትን ስጋት ደቅነውበት ያለ መሆኑ የአሜሪካ ስርዓት የሚያውቁት ነገርና መሪነታቸውን ለመከላከል ሲጥሩ የቆዩበት ነው። አሜሪካኖች ቀደም ብለው ከአሜሪካ መር ስርዓት አፈንጋጩን የቬኔዙዌላ መንግስት ፕሬዝዳንቱን አንገቱን አንቀው በመያዝ አገሪቷን አስገብረዋል። በዚህም ቻይናን ጨምሮ ተገዳዳሪ ኃይላት ይጠቀሙበት የነበረውን የቬኔዙዌላን ከፍተኛ የነዳጅ ክምችት በአሜሪካኖች ቁጥጥር ስር እንዲገባ አድርገዋል። ይህ ተገዳዳሪዎቹን የሚጎዳ መሆኑ ግልጽ ነው። የክፉኮን ኢትዮጵያ ወዳጅ የሆነችው ኩባንን ጫና ውስጥ ከተዋል። ከዚህ ቀጥለው ነው ወደ ኢራን ዞረው እየቀጠቀጧት ያሉት። በኢራን ላይ የከፈቱት ኃይል ወይም የጦርነት እርምጃ ከነ ቬኔዙዌላ የቀጠለ እንጂ ድንገት በእስራኤል ጉተታ የተፈጸመ ነው ማለት ራስን ማሞኘት ካልሆነ ሌላ ምንም ሊሆን አይችልም። እስራኤል ከኢራን ጋር ባላቸው ጠላትነት ምክንያት፣ አሜሪካ ደግሞ ኢራን እና አሜሪካ ከምትመራው የዓለም ስርዓት በማፈንገጧ ሁለቱም የየራሳቸው አመንክዮ ይዘው ነው ጦርነቱን እያደረጉ ያሉት። በነገራችን ላይ የአሜሪካ መር የዓለም ስርዓት በሌላ ግንባር ላይም ከዚሁ ከምትመራው የዓለም ስርዓት አፈንጋጭ ጋር ጦርነት ላይ ናት። በዩክሬን ሩሲያ ግንባር የዓለም ስርዓት ምንድን ነው በሚለው ላይም ተከታይ እንሰራበታለን። ሰብስክራይብ ያድርጉ። አሁን ጥያቄው ኢራን ተሸንፋ ለአሜሪካ ትገብራለች ወይ ነው። በዚህ ጦርነት ኢራን እየነደደች ነው፣ እያነደደችም ነው። ጠላቶቿን እያናደደችም ደጋፊዎቿን እያኮራች ነው። ኢራን ከ2500 ዓመታት በላይ በነፃነት የቆየች ታላቅ ሀገርና ሕዝብ ናት። በተለያዩ ጊዜያትም የዓለም ታላላቅ መንግስታት ወረራ ቢፈጽሙባትም በግዛቷ ለረጅም ጊዜ አልቆዩም። ኢራናውያን ማንነትም መቀየር አልቻሉም። ዘመናዊቷ ኢራን የተገነባችው ከአንደኛው የዓለም ጦርነት በኋላ ፓቭሎቪ በሚባል ንጉስ በመፈንቅለ መንግስት ስልጣን ከያዘ ወዲህ ነው። የቀድሞ ስሟ ፐርሺያ የሚለውን ወደ አሁኑ የኢራን የሚል ስያሜ የተቀየረውም በዚሁ ዘመን ነው። የፓቭሎቪ ንጉሳዊ ስርዓት ሃይማኖታዊ የነበረውን የኢራን መንግስት ስርዓት በመቀየር መንግስትና ሃይማኖትን በመለያየት ኢራንን በዘመናዊ አስተሳሰብ ለመገንባት ጥሯል። ይህ ንጉስ ለ20 ዓመታት ለኢራናውያን ስር ነቀል ለውጥ አምጥቷል። በርካታ የባቡር መስመሮች ተዘርግተዋል። ከፍተኛ የኢንዱስትሪ እድገትና ወታደራዊ ጥንካሬን ፈጥሯል። በዚህ የኢራን እድገትና ስልጣኔ ግስጋሴ መሃል እንደ አውሮፓውያን አቆጣጠር 1939 ላይ ሁለተኛው የዓለም ጦርነት ፈነዳ። የኢራን መንግስት ከሁለተኛው የዓለም ጦርነት ላይ ያለመሳተፍ ፍላጎት ቢኖረውም የተሳታፊዎች ተጽዕኖ ግን ሊያስቀምጠው አልቻለም ነበር። የሁለተኛው የዓለም ጦርነት ዋነኛ ተሳታፊዎች የነበሩት እንግሊዝና ሶቪየት ህብረት ኢራን ገለልተኛ ብትሆንም አላመኗትም፣ ሊያምኗትም አልፈለጉም። ለእነሱ ጠላት ለነበረው የጀርመን ናዚ ኃይል ልትወግን ትችላለች በሚል ጥርጣሬ ወረሯት። እናም ተወዳጁን ንጉሳቸውን ከስልጣን አወርደው ለእነሱ እንዲወግን የተሰራውን የንጉሱን ልጅ ሾሙባት። የኢራን ንጉሳዊ ስርዓት እስከ 1979 ድረስ ለምዕራባውያን ወዳጅ፣ ለእስራኤል መንግስት እውቅና የሰጠና ሁነኛ ወዳጅ ሆኖ በመጨረሻም በእስላማዊ አብዮት ተገርስሶ አሁን ያለው ስርዓት ሊመሰረት ቻለ። የአሁኑ የኢራን ስርዓት የቀድሞ መንግስት አካሄድ ሁሉንም አጥፍቶ ከቀድሞ መንግስት የወሰደው ወታደራዊ ኢንዱስትሪ ጥረቱን ብቻ ነበር። በተለይም የኒውክሌር ኃይል እንቅስቃሴዎችን ከፍ አድርጎ አንቀሳቅሶ ይህ የኒውክሌር ጉዳይ ለአሁኑ የጦርነት አንዱ ምክንያት ሆኖባታል። የአሁኑ የኢራን ስርዓት ከጅምሩ ገና ከምዕራባውያንና እስራኤልን በጠላትነት የፈረጀ ከአሜሪካ ጋር ግጭት ውስጥ የገባ ነው። ምዕራባውያኑ ኢራንን በማዕቀብ እና አልፎ አልፎም በወታደራዊ ለማዳከም ለረጅም ጊዜ ሲሰሩ ቆይተዋል። በዚህ ማዕቀብ ጫና ውስጥ እና ወታደራዊ ጥቃት ኢራን ብዙ ዋጋ ከፍላለች። በርካታ እንቁና ወሳኝ ሳይንቲስቶቿና ወታደራዊ ባለሙያዎቿ ተገድለውባታል። ኢራን በርካታ ጥንካሬዎች ቢኖሯትም የደህንነት መስሪያ ቤቷ ግን የሳይንቲስቶችና የባለስልጣናቶቿን ሞት የሚታደግ አልሆነም። እርግጥ ነው ኢራን
ጦርነቱን ከመመከት አልፋም የዓለም ልዕለ ኃያሏን አሜሪካና የመካከለኛው ምስራቅ ዝነኛ ወታደራዊ ብቃት ያላትን እስራኤልን ክፉኛ ማጥቃት ችላ አሳይታለች። በሳምንታት ያልቃል የተባለው ጦርነት ወር ደፍኖ ቀጥሏል። ኢራን ለደጋፊዎቿ አኩሪ የሚባል ስኬት ከውናለች። በዚህ ጦርነት በሁለቱም ወገን እንዲሁም በባህረ ሰላጤው ሀገራት ላይ ከባድ ጉዳት ተስተናግዷል። ኢራን በቀላሉ የምትሸነፍ ሆና አልተገኘችም። ኢራን ከባድ መጥቃት በማድረስ ጠላቶቼ የምትላቸው ላይ አስደንጋጭ ጉዳት እያደረሰች ቢሆንም መሪዎቿን እና መሰረተ ልማቷን መከላከሉ ላይ ግን የሆነላት አይመስልም። ኢራን የጦር መሳሪያ ክምችቶቿን ከተራራማው መሬቶቿ ስር በመደበቅ ከአውዳሚ ጥቃት ጥይቶቿን፣ ሚሳኤሎቿና ድሮኖቿን ደብቃ ለከፍተኛ ማጥቃት እየተጠቀመች ቢሆንም ዋሻ ውስጥ ያልገነባቻቸውን ከተሞቿንና መሰረተ ልማቶቿን ግን ከውድመት ማዳን አልተቻላትም። እስራኤል እና በተለይም አሜሪካ በአንድ በኩል የድርድርና የዲፕሎማሲ ቀነ ቀጠሮ በመስጠትና በማራዘም በሌላ በኩል ደግሞ የኢራንን ቁልፍ ወታደራዊ፣ ኢኮኖሚያዊና የቴክኖሎጂ ተቋማት ላይ አለፍ ሲልም የሲቪል መሰረተ ልማቶችን የሚያወድ ጥቃቶችን ያስተናገደች። ይህ ጥቃት የኢራንን ኢኮኖሚ በርካታ አስርት ዓመታት ወደኋላ የሚመልስ ከባድ ውድመት እያስከተለባት እንደሆነ እየተነገረ ይገኛል። በዚህ ጦርነት የሚፈጠር የእስራኤል ኢኮኖሚያዊ ጉዳት በምዕራባውያን የበዛ ድጋፍ በፍጥነት ሊያገግምና መልሶ ሊገነባ ይችላል። ኢራን ግን ብቻዋን የኢኮኖሚ ውድመትና ማህበራዊ ቀውሷን ታቅፋ ነው የምትቀራው። የወደመባትን ሀብት መልሳ ለመገንባትም ረጅም ዓመታትን ይፈጅባታል። እርግጥ ነው ጦርነቱ አልቆም፣ አሸናፊውም አልለየም። በጦርነቱ የእስራኤልና የአሜሪካን ግብ የኢራንን የኒውክሌር ጦር መሳሪያ የማበልጸግ ውጥን ማምከንና ጅምር ጥረቶቿን ማውደም እንዲሁም በኢራን የስርዓት ለውጥ በማምጣት ለአሜሪካና እስራኤል የሚሆን አዲስ የመንግስት ስርዓት መተካት ነበር። እየተሳካ ነው ወይ ለሚለው ባጭሩ እየተሳካ አይደለም። ወደፊት የሚሆነውን ግን ማወቅ አስቸጋሪ ነው። መሪው ሲወገድ ከታች ያለው ስርዓት ይፈራርሳል በሚል በርካቶች የኢራን ዋና መሪዎች በእስራኤልና አሜሪካ ጥቃት ቢገደሉም ኢራናውያን መሪዎች ሞተውም እንኳን የማይበገርና ስርዓቱ የማይነቃነቅ የጠነከረ መንግስታዊ መዋቅሩ እንዲቀጥል የሚያስችል ጠንካራ ስርዓት ሰርተዋል። ኢራኖች ለ40 ዓመታት ከዓለም ተገልለው በራሳቸው ጥረት በሰሩት ወታደራዊ ቴክኖሎጂ ታላላቆቹን አሜሪካና እስራኤልን መቋቋም የቻሉበት ጥንካሬ ለብዙዎች ትምህርት ይወሰድበታል። አንዳንዴ ደግሞ ይህንን የጥንካሬ አምሯቸውን ለጦርነት ሳይሆን ለበጎ ዓላማ ቢጠቀሙበትና ከዓለም ስርዓት መገለልና መጠቃት ባይደርሱባቸው ኢራናውያን ምን ያህል ስኬታማ ሰዎች እንደሆኑ ሲያስቡት የባከነ ነገር እንዳለ መረዳት ይቻላል። ኢራን በአሜሪካና እስራኤል ሳይንቲስቶቿ ባይገደሉባት፣ በምዕራባውያን ማዕቀቦች ኢኮኖሚያ ባይጎዳ ምን አይነት ሀገር ሊገነቡ እንደሚችሉ ማሰብ ነው። እነዚህ ሰዎች ለኢራንም ሆነ ለዓለም የሚያበረክቱት ብዙ ነበራቸው። ነገር ግን አሜሪካና እስራኤል ጨርሰው ሳይሰሩ በረቀቁ የጦር መሳሪያና ስልቶች ከአፈር ደባለቋቸው። ብልጥ ልጅ የያዘውን ይዞ ያለቅሳል እንዲሉ ኢራኖች ጦርነትና መገለልን ቢያስወግዱ ምንኛ ጥሩ ነገር ነበር ያሰኛል። ይህን ጦርነትና የዲፕሎማሲና የኢኮኖሚ መገለል በማስወገድ እንደ ብዙዎቹ ሀገራት ለምሳሌ እንደ ጃፓን፣ ቱርክ፣ ደቡብ ኮሪያና ህንድ በመሆን በሚገባ ማደግ ይቻል ነበር እኮ ያሰኛል። ኢራናውያን ይህንን ማድረግ አልቻሉም ወይም አልፈለጉም። በዚህም አካሄዳቸው መጨረሻቸው ከወቅቱ ልዕለ ኃያላን ምዕራባውያን በተለይም ከአሜሪካና እስራኤል ጋር ቀጥተኛ ጦርነትና ከዓለም ሀገራት ደግሞ ቀጥተኛ ባልሆነ የጦርነት ተጽዕኖ ውስጥ ገብተዋል። እስካሁን ባለው የጦርነቱ ሂደት አሸናፊው የለየ አይመስልም። አቅጣጫና አጨራረሱም ምንም ፍንጭ የለውም። ምናልባት እጅግ አውዳሚ ሊሆን ይችላል የተባለው ሶስተኛው የዓለም ጦርነት ጅማሮም እንዳይሆን ያሰጋል። አንዳንዶቹ ኢራን እያሸነፈች ነው፣ ታሸንፋለችም ይላሉ። ግን ይህንን ለመቀበል አስቸጋሪ ነው። በሁለተኛው የዓለም ጦርነት ላይ የናዚ ጀርመን አጋር የነበረችው ጃፓን አሜሪካን ላይ በተለይም በፒርል ሃርበር የአሜሪካን የጦር ሰፈር ላይ ባደረሰችው ከባድ ጥቃት ጃፓኖች አሜሪካንን ያሸነፉና የሚያሸንፉ መስሎ ነበር። ነገር ግን ቀጥሎ የተፈጠረውና አሜሪካኖች በጃፓኖቹ ሁነኛ የጦርነት ጉልበት ከተሞች ሂሮሺማና ናጋሳኪ ላይ የወረደውን መዓት ማስታወስ ተገቢ ነው። ጃፓኖች ይህ ከባድ ጥቃት እንደተፈጸመባቸው ሽንፈታቸውን መቀበላቸውና እጅ መስጠት መቻላቸው ጃፓንን ከተጨማሪ ውድመት ታድገው የዛሬዋን ታላቅ ጃፓን ለመስራት አግዟቸዋል። አንዳንዴም በጦርነት ላይ በጊዜው መሸነፍ አትራፊነት ነው ለማለት ነው። ይህ ማለት ኢራን በጦርነቱ ትሸንፋለች የሚል ድምዳሜ እንዳልሆነ ይሰመርበት። ከፍተኛ ውድመት ወይም ውርደት ከመፈጠሩ በፊት የሚሸንፈው አካል በቶሎ ጦርነቱን ቢያቆም ለማለት እንጂ። ሰላም በዓለማችን ይሆን እያልን
የዛሬው ዝግጅታችንን በዚህ እናበቃል። በቀጣይ ሰፋፊ ዝግጅቶችን እንደምንገናኝ የገለጽን፣ እስከዛው ግን ሰብስክራይብ እያደረጉ እንዲቆዩን እንጋብዛለን። አመሰግናለሁ። ሰብስክራይብ፣ ሼር፣ ኮመንት እንድታደርጉ እንጋብዛለን። በቀጣይ እስከምንገናኝ መልካም ጊዜ